መጽሐፍ ማለት በጨለማ ውስጥ ለሚጓዘው የሚያበራ ፋኖስ ማለት ነው። መጽሐፍ ማለት የትርጉማቸው የሊቃውንት ትርጉም ማለት ነው። መጽሐፍ ማለት በጨለማ ውስጥ ለሚጓዘው የሚያበራ ፋኖስ ነው። ንባብ ደግሞ ይላል አእምሮን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ ጥበብ የሚያሸጋግር ድልድይ ነው ይላል ንባብ። መምህራችን ያቀረቡት ሁለቱንም ነው። ፋኖስም ወደ ላይ ደግሞ እንደዚህ ደግሞ አእምሮን ወደ ሰማያዊ ከዚህ ዓለም ጭንቀት አውጥቶ ወደ ሰማያዊ ጥበብ የሚያሸጋግር ድልድይ ሆኖና ማለት ነው። ስለዚህ መጽሐፍን የግድ ማንበብ እኛን ከብዙ ነገር ይጠብቀናል። መጽሐፍ የአእምሮ ምግብ ናቸው። እንኳን ደስ ያለዎት። እንግዲህ ዛሬ እንደሰማሁት ከሆነ ቀድመውም በደብራችንም ሲያስተዋውቁ ነበርና 20 መጻሕፍትን ጽፈዋል። ኧረ እንኳን ደስ ያለው ተብሏቸው እውነት እና በላይ መጻሕፍት ወወላዴ መጻሕፍት ብያቸዋለሁ። በላይ መጻሕፍት ወወላዴ መጻሕፍት መጽሐፍ በልተው መጽሐፍ የወለዱ ማለት ነው። እና እንደው አንድ መታሰቢያ እንድትሆን አንዲት ጉባኤ ቃና ላቀርብላቸው እወዳለሁ። የቅኔ ባለቤት ስለሆኑ እንደ መታሰቢያ አድርገው እንዲያስቀምጡልኝ። ወደ መዝሙሩ ከመሄዴ በፊት አንዲት ጉባኤ ቃና አቅርቤ አንድ መዝሙር ዘምራለሁ ማለት ነው። ይዜ ርኢነ ዘየአቢ እምነ ያዕቆብ ዝኩ ይእዜ ርኢነ ዘየአቢ እምነ ያዕቆብ ዝኩ አምጣነ እስራ ወለደ በላይ መጻሕፍት መላኩ ይእዜ ርኢነ ዘየአቢ እምነ ያዕቆብ ዝኩ አምጣነ እስራ ወለደ በላይ መጻሕፍት መላኩ። ልተርጉመው ለምዕመናኑ ነው፣ ሊቃውንቱ ይገባቸዋል። ለምዕመናኑ ልተርጉምላቸው። ዛሬ ከአባታችን ከያዕቆብ የሚበልጥ ሰው አየን። ዛሬ ከአባታችን ከያዕቆብ የሚበልጥ ሰው አየን። ያዕቆብ 12 ወለደ ነበረ ሲባል የሰማ ነው። ዛሬ ግን 20 የወለደ ስላየን የሚያስደንቅ ነው። መምህር መላኩ 20 ወልደዋል። 20 መጻሕፍትን ወልደው አይተናልና ይህንን እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለም።
ሲራመድ ሞገስ አለው እሱ በግርማ ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና
ሁሉ አሳዎችና ነቢዮች በሰላም ያሉ ያከብሯታል። አምላክ በእርሷ እንዳረፈ ከሥራ ሁሉ መካከል ሁሉ አሳዎችና ነቢዮች በመቃብር ያሉ ያከብሯታል። አምላክ በእርሷ እንዳረፈ ከሥራ ሁሉ ያከበረ የሰንበት መላእክት በሰማያት ጻድቃን በሰገነት ያከበረዋ የሰንበት መላእክት በሰማያት ጻድቃን በሰገነት ወኩሉ ፍጥረት አሳት ወአናብስት እንደ ወሰደይን ያዕረፉ ባቲ እስመ ባቲ አዕረፈ ኩሉ ገብሮ ወኩሉ ፍጥረት አሳት ወአናብስት እንደ ወሰደይን ያዕረፉ ባቲ እስመ ባቲ አዕረፈ ኩሉ ከዚህ ቀጥዬ ያው የመጽሐፍ ምረቃ ስለሆነ መምህር መላኩም በመጽሐፍ ቅዱስ ዙሪያ የመጽሐፍ ቅዱስ ማጥኛ መጽሐፍ ስለጻፉ ያንን በተመለከተ አንድ መዝሙር እዘምራለሁ። መጽሐፍ ቅዱስን ሁሉም ያነባዋል፣ ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል የሚለውን መዝሙር እዘምራለሁ። መጽሐፍ ቅዱስን ሁሉም ያነበዋል። መጽሐፍ ቅዱስን ሁሉም ያነበዋል። ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። እንደ ፈቃዳችን ብንተረጉመው እንደ ፈቃዳችን ብንተረጉመው በውጥን የሚያስቀር ስህተቱ ብዙ ነው። በውጥን የሚያስቀር ስህተቱ ብዙ ነው። መጽሐፍ ቅዱስንም ሁሉም ያነበዋል። ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። ከቶ በሰው ፈቃድ ትንቢት ስላልመጣ ይነግረናል
ከሕግ እንዳንወጣ መጽሐፍ ቅዱስንም ሁሉም ያነበዋል። ምዕራፍና ቁጥሩን ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል።